ከነዛ ሰባት አይነት አላህ ጥላ ስር የሚቀመጡ ሰባት አይነት ሰባት ሰዎች ብቻ አይደሉም በአንዱ ብቻ በሚሊዮን የሚቆጠሩ ሊኖሩ ይችላሉ ባህሪያቶች ናቸው ከነዛ ውስጥ ሁለት ሰዎች ጾታንም አይለይም በነገራችን ላይ ወንድና ሴት ሊሆን ይችላል ለኢስላም እህቴ ስለሆነች እስላማዊ እህቴ ስለሆነች በወዳት ችግር የለውም ለወዲላ ነገር መዘዝ እንዳያመጣ እንጂ ወንድና ወንድ ብቻ አይደለም ሴትና ሴትም ብቻ አይደለም ወንድና ሴትም ሊዋደዱ ይችላሉ ሙስሊሞች ስለሆኑ ብቻ ሁለት ሰዎች ይላል እዚህ ጋር ለአላህ ብለው የተዋደዱ ሲገናኙም ለአላህ ሲለያዩም ለአላህ ሲኖሩም ለአላህ ብለው የተዋደዱት ሲሞቱም በዛው ላይ ነው የሞቱት እነሱም የዛች ቀን አላህ ጥላ ስር ይቀመጣሉ አጂብ አላህ ከነሳት ገናብር አሜን የቂያም ቀን እንዳልከው እንደተቀስቀው በጣም ከባድ ነው እናት ከልጇ እንደው ማይታሰብ ነው በመሰረቱ ዱንያ ላይ አሁን እንደው እሳት ካንቺና ከረጂ ማን ይጣል ቢባል እኔ